ሰላም ጤና ይስጥልኝ ቤተሰቦች ዛሬ በድጋሚ ይዤላችሁ የመጣሁትኝ በ2024 ለይታ የበቃውን የሪቲክ ሮሽን ፋይተር የተሰኘውን ፊልም ሙሉ ቪዲዮ ማየት አትርሱ። እንዲሁም ላይክ አድርጋችሁ ጀምሩ። ወደ ፊልሙ እንግባ። መጀመሪያ ላይ ጀሙ ካሽሚር የሚባለው አካባቢ ላይ ያለች አንድ ሽሪነገር የምትባል አካባቢ ያሳየናል። በዛውም አንድ አስኸር የተባለ አሸባሪ ቆሞ እየተናገረ ይሰማል። እሱም ያለው የህንድ ኤርፎርስ ያለበት ወይም አየር ኃይል ያረፈበትን ሽሪነገር የሚባለው አካባቢ ያለውን እንዳለ እናጥፋ እያለ ሲነጋገር ይሰማል። ከዛም ሽሪነገር የሚባለው አካባቢ ያለ ኤርፎርሶች አንድ ላይ እየተነጋገሩ ይታያል። ከነዛ መሀልም ኃላፊያቸው ሮኪ አንድ ንግግር ያደርጋል። አሪፍ የሚባሉ የቡድን አባሎችን መርጦ ፈጣን እርምጃ ሊወስዱ የሚችሉ አንድ ቡድኖች እያዘጋጀ ነው። ያ ቡድንም ስሙ ኤርትራከርስ ይሆናል ብለዋል። ይሄ ቡድንም የተፈለገበት ዋና ዓላማ ድንበር ተሻግረው ያሉ አሸባሪዎች እርምጃ ከመውሰዳቸው በፊት ባሉበት ለማጥፋት የታሰበ ነው። ምክንያቱም ፕላናቸው ባይታወቅም ከቁጥጥር ውጭ ወጥተዋል። ስለዚህ ቀድመን እናጥቃ እያለ ሲናገር ይሰማል። ከመረጣቸው ቡድን ውስጥም አንድ ፓይለት አብሮ ነበር። እሱም ሸምሼር ይባላል ወይም ደግሞ ፓቲ በማለት ይታወቃል። ፓቲ ራሱን ከፓይለት የበለጠ ፋይተር ነኝ ብሎ ያስብ ነበር። በሀገሩ ጉዳይ ላይ እጅግ በጣም ታማኝ ነው። ለመሞትም ለመግደልም ዝግጁ የሆነ ኦፊሰር። ግን ትልቁ ችግሩ ራሱን ብቻ ነው የሚያዳምጠው። ሁሉም ነገር እሱ እንደፈለገ ነው የሚያደርገው። አለቆቹንም በትክክል አይሰማም። በዚህ ጥፋቱም የተነሳ ቀደም ብሎ አንድ ትልቅ አደጋ ተከስቷል። በዛም ደግሞ እድሜ ልኩ እንደሚጸጸት ይታያል። በዚህ በመጥፎ ባህሪ የተነሳ አለቃው ሮኪ አይወደውም። በመቀጠል ደግሞ ስኳድን ሊደር ሚነል ወይንም ደግሞ ሚኒ የተባለች ሴት ትታያለች። እሷም የሄሊኮፕተር ፓይለት ናት። ስራዋም ሬስኪው ቲም ነፍስ ማዳን ነው። እሷ ወደ ኤርፎርሱ ለመቀላቀል ባሰበች ሰዓት ላይ አባቷም ይሁን ቤተሰቦቿ ማንም የረዳት የተባበራት የለም። አሁንም እዚህ ደረጃ ደርሳም የእሷን ስራ ግን ይቃወሟታል። በተለይ አባቷም የሚያስበው ኤርፎርስ ለሴቶች አይሆንም፣ እነሱ ተምረው ትዳራቸውን ይዘው መኖር ነው ያለባቸው የሚል እሳቤ ያለው ነው። ሚነል ግን ከፍ ብሎ መብረር ያስደስታታል። ግን በጣም የምታዝን የነበረው ቤተሰቦቿ እሷን መቼም አልተረዷትም። እሷ ግን ስራዋን በጣም ተወደዋለች። ቢሆንም የውስጥ ሀዘኗን ወደ ኋላ ትታ ስራዋ ላይ ትኩረት አድርጋ እየሰራች ነው። ቡድኑ ላይም ሌላ ሰዎችም አሉ። ሰርታጅ፣ ባሼ እና ሱክዲር። ቡድኑ እንኳን አንድ ጊዜ ተሰብስበዋል፣ ግን እርስ በርስ መተዋወቁ ግድ ነበረ። ስለዚህ ሁሉም እርስ በርስ በደንብ መግባባትና መተዋወቅ እንዲችሉ አብረው ጊዜ እንዲያሳልፉ ፈቀድላቸዋል። በዛውም ከፍተኛ ቅርርብ እየተፈጠረ ስለሄደ የሚነል ልብ ውስጥ ለሸምሼር ቦታ እየተፈጠረ ሄደ። ሸምሼር ሲታይ ያምራል፣ ስራውም ጥሩ ነው፣ መልኩም ቆንጆ ነው፣ በዛ ላይ ንግግር አዋቂ ነው። ስለዚህ እሱን ማፍቀራማ ግድ ነው የሚያስብል ወንድ ነው። ጓደኛቸው ሰርታጅም አግብቶ ነበረ። ሳኪ የተባለች ሴት አግብተዋል። ከጓደኞቹ ጋርም አሪፍ አግባብ አላት። ግን እሷ ኢንዲያን ኤርፎርስ ውስጥ አትሰራም። ከዛም ሁሉም አንድ ላይ ቡድኖቹ ስልጠና ይጀምራሉ። በትሬኒንግ ሰዓትም የተሰጣቸው አንድ ዓላማ ነው። ከጠላቶች መሃል አንድ ሄሊኮፕተርን አትርፎ ማምጣት ነው። ጠላት የሆነው ሮኪ ነበረ። የሚያተርፉት ደግሞ ፓቲና ታጅ ተባብረው ማዳን ነበር ስራቸው። ፓቲ ግን የፈለገውን ነገር እያደረገ ለቲሙ ወይም ለቡድኑ የሚጠቅም ነገር አላረግም። ራሱ የመሰለውን ብቻ እያደረገ ቀጠለ። በዛ የተነሳ የተሰጠውን ፕሮግራም ወይም ፈተናውን ማለፍ ስላልቻለ በሮኪ በአለቃው በጣም ቁጣ ይደርስበታል። ሮኪም ለፓቲ በዛው ይለዋል፣ ዛሬ ቡድንህ እንዲሸነፍ አድርጋል፣ ነገ አገር እንድትሸነፍ እንዳታደርግ። በአንተ ጥፋት የተነሳ ዛሬ የሄሊኮፕተር ፓይለት ሞቷል። ይህን ነገር እንደሰማን ፓቲ ፊቱ ይለዋወጣል። የሆነ ነገርም ትዝ ይለውና በጣም ያዝናል። የሆነ የተፈጠረ ክስተት ነበረ። ሮኪም በዚህ ንግግሩ ስላስታወሰው በጣም አዘነ። ፓቲ በጣም አዝኖ ተቀምጦ እያለ ሚነል መታ ማናገር ጀመረች። የተለያየ ጨዋታ እየፈጠረችም ትንሽ ሙዱ ቀለል እንዲለው ለማድረግ ሙከራ አረገች። በእንደዚህ አይነት ሁኔታ ፓቲም ከሚነል ጋር አብሮ መሆኑ የበለጠ ደስ እያለው መጣ። ከዛም በሌላ ቀን ሚነል ከሳቺ አንድ መረጃ ይደርሳታል። የፓቲ የቀድሞ እጮኛው አንድ ሄሊኮፕተር ፓይለት ነበረች እዛው ኢንዲያን ኤርፎርስ። ከ2 ዓመት በፊት በአንድ አደጋ እንደሞተችም ነገረቻት። ከዛም ሮኪ የማሰልጠኛ ቦታው ላይ ዘሪና ቤገም የተባለች አንድ ሴት ይጠራል። እሷም መረጃ አቀባይ ነበረች። ግን ጨርቁ በተገለጸ ሰዓት ሴት ሳትሆን ወንድ ነበረ። ስሟና ጨርቋ ነው እንጂ ሴት፣ ሌላ ነገሩ ጠቅላላ ወንድ ነው። ምክንያቱም ሰላይ ስለሆነ ማንነቱ እንዳይታወቅ ነው። በዛውም ኢንፎርመሩ ይነግራቸዋል። እነዚህ የሽብር ቡድኖች ጃያሽ የተባሉት አንድ ትልቅ ነገር ሊሰሩ አስበዋል። ትላንትና ካጂ ከሚባለው አካባቢ ላይ 200 ኪሎ አርዲኤክስ ወይም ፈንጂ ተቀጣጣይ ፈንጂዎች ተገኝተዋል። ከፈንጂው ጋርም አብሮ የተያዘው የፒኦኬ በጣም ታዋቂ የሆነ የሽብር ቡድን መሪ ነበረ አብሮ ተይዟል። በዛም የተነሳ ካቲ የተለያየ ቦታዎች ላይ ብዙ ችግርን አሳልፏል። ግን ከዛ ከተያዘ ሰው በላይ የበለጠ አስጨናቂ የነበረው አዛር አክተር የተባለው ሰው ነው። ይህም ሽብር በመፍጠር በጣም የታወቀ ሰው ሲሆን ባላኮድ የተባለ አካባቢ ላይ ታይቷል። ያም ማለት ትልቁ ምልክቱ ወደ ህንድ ሊገባ እንደሆነ የሚያሳይ ነው። ስለዚህ የፓኪስታን ሰላይ ቡድኖች የሆነ ትልቅ ፕላን አስበዋል ማለት ነው። ስለዚህ የሚደርሱ ሌላ ጥቃቶችን ለማቆም ተጨማሪ ኃይል እየመጣ ነው ያለው። ስለዚህ ብዙ የሚያስጨንቅ ነገር ስለሌለው እናንተ ትሬኒንጋችሁን መቀጠል ትችላላችሁ ብሏቸው ወጣ። በመቀጠልም ሙሉ ቡድኑ ጀሙ ውስጥ ያለው የፓቲ ቤት ይሄዳሉ። እዛም ሄደው አሪፍ ጊዜ ለማሳለፍ እየሞከሩ ነበረ። እዛም የፓቲን አባት ያገኙታል። አባትየውንም ማገኙት እጅግ በጣም ተጫዋችና አሪፍ ሰው ነው።
ከዛም በቀጣይ ትዕይንት የህንድ ወታደሮች በባስ በሰልፍ እየሄዱ ነበረ። ከፊት ለፊታቸውም አንድ ቀይ ቫን ይመጣል። መኪናውን ፍጥነቱን ጨምሮ ቀጥታ ሄዶ ከባሶቹ ጋር ይጋጫል። በግጭቱም ከፍተኛ የሆነ ፍንዳታ ይፈጠራል። በዛ አደጋም በጣም ብዙ ወታደሮች ይሞታሉ። አካባቢው ጠቅላላ በሲቃ ጩኸት ይከበባል። በጣም ብዙ ሰዎች የሞቱ ነበረ። በህመምም እሪታቸውን እያቀለጡት ነበር። ይህን ሁሉ ነገር አይቶ ቦታው ላይ የነበረ ሰው ጠቅላላ ልቡ እጅግ በጣም ይጨነቃል። በመቀጠልም እዛ ቀይ መኪና ውስጥ የነበረ አሸባሪ የእሱ ቪዲዮ ፊት ለፊት ይታያል። አሸባሪውም ያለው ይሄ ለእኔ ለካሽሚር የመጨረሻ ማስጠንቀቂያ ነው። እናንተ ይህን ቪዲዮ በምታዩ ሰዓት ላይ እኔ ገነት ገብቼ ዘና ፈታ እያልኩ ነው። በመቀጠልም የሮ ኤጀንት ያሰላይ የዚህ ሁሉ ሚሽን ማስተር ማይንዱ አስር ነው ብሎ ተናገረ። አስር በትክክል የሚያውቀው ነገር ኤርፖርት ቤዝ ውስጥ መግባቱ በጣም ከባድ፣ ስለዚህ የእሱን ሰዎች ከነፈንጂ ስለተያዘበት ለዛ ምላሽ መስጠቱ ነው። ስለዚህ የሆነ ጥቃት ሊያደርሱ ይችላሉ ብለን ፈርተን ተጨማሪ ኃይል እንዲመጣ ያዘዝነው እነሱን በባዶ እጃቸው አጠቋቸው። ስለዚህ እኛ ታርጌቱን ኤርፎርስ ላይ ይሆናል ብለን ያሰብነው የተሳሳተ ነበር። ከመጀመሪያም ወታደሮቹ ላይ ነበር ታርጌቱ። ሮኪም በመቀጠል ፓቲን ከሌላ ሲኒየር ኦፊሰሮች ጋር አንድ ላይ ይልከዋል። ምክንያቱም ምን አይነት መልስ ሲሰጥ ለዚህ አደጋ አጸፋውስ ምን ይሆናል የሚለውን እንዲያናግር ነበር የላከው። እዛም ስብሰባ ላይ ኡሪ የሚባለው አካባቢውን ከዚህ በፊት በደረሰው አደጋ የፓኪስታን መንግስት ድጋሚ አደጋ ውስጥ መግባት አይፈልግም። ስለዚህ በአሁኑ ሰዓት ላይ ያሉ አሸባሪዎች ጠቅላላ የፓኪስታን መሀል ከተማ ላይ አንድ ሄድኳርተር ውስጥ ተሰብስበው እንዳሉ መረጃ አለን አለ። እንደዛ ከሆነ ባላኮድ የሚባለው አካባቢ ላይ አንድ ማሰልጠኛ ጣቢያ አላቸው፣ እሱን እናጥቃ ብሎ ፓቲ መልስ ሰጠ። ቦታው ላይም የተለያየ ስልጠና እየወሰዱ ያሉ ከ1300 በላይ አሸባሪዎች እንደሚኖሩ ገምታለሁ። የእኛን ወታደሮች ለመግደል የተጠቀሙበት ፈንጂ ጠቅላላ ከዛ ይሆናል የመጣው፣ ስልጠናም ከዛ አግኝተው ይሆናል። አስር አክተርም እዛ ይኖራል። በጉዳዩም ሁሉም አለቆች ከተስማሙ በኋላ በመጨረሻም ትዕዛዝ ይሰጣቸዋል። ስለዚህ እነ ፓቲም ጀታቸውን አስነስተው ቀጥታ ጥቃት ለመፈጸም ወደ ባላኮድ የስልጠና ጣቢያ ወደ ፓኪስታን ድንበር ጉዞ ያደርጋሉ። ከዛም ቦታው ላይ ደርሰው ከጀቱ ላይ ያሉትን ፈንጆች በአጠቃላይ ወደ ታርጌቱ እየወረወሩ አካባቢውን በእሳት ድምቅምቅ አደረጉ። እንደታሰበውም ትክክል ሆኖ እዛ የነበሩ አሸባሪዎች በአጠቃላይ በጣም ብዙዎቹ ይሞታሉ። ግን ከዚህ ሁሉ ነገር አዝሃር ይተርፍና እንደምንም ወጥቶ ለፓኪስታን አርሚዎች ይደውላል። የህንድ አየር ኃይሎች ጥቃት አድርሰውብናል ድረሱልኝ የሚል ጩኸቱን ያሰማል በሬዲዮ። የፓኪስታን አየር ኃይሎችን ቦታው ላይ ደርሱና ኢምራን የተባለው አንድ ጀት አብራሪ የፓቲን ጀት ከኋላ ታርጌት አድርጎ ሎክ ያደርገዋል። ይህም ማለት በአንድ ክሊክ ብቻ ቀጥታ ጀቱን ሊያፈነዳበት ነበር። ፓቲ እንደምንም ብሎ ከቦታው ላይ ይጠፋና ከኋላው ተመልሶ መጥቶ የራሱን ጀት ሎክ ያደርግበታል። ስለዚህ ቦታው ላይ የፓኪስታን ጀቶችን የመምታት ፍቃድ ስላልተሰጠው ፓቲ በሰጠው ዋርኒንግ ኢምራንን ጀቱን ከቦታው ላይ መንገድ አስቀይሶ ወደ መጣበት ተመልሶ ሄደ። ስለዚህ በመጨረሻም ሚሽኑ ያለምንም ኪሳራ ሙሉ ለሙሉ ውጤታማ ይሆናል። ከዛም ከትንሽ ቀን በኋላ ቤዝ ላይ ትልቅ ረብሻ ይነሳል። ምክንያቱም የታጠቁ 16 ጀቶች ወደ ህንድ እየገቡ መሆኑ ራዳር ስላሳያቸው ነበር። ወዲያው በፍጥነትም 12 ጀቶች ተዘጋጅተው የህንድ አየር ኃይልም አየር ላይ ይወጣል። የፓኪስታን ጀቶችም ሮዘይ የሚባል አካባቢ እዛው ህንድ ውስጥ የተለያዩ ትጥቆች የሚቀመጥበት ቦታ ነበረ፣ እሱን ያፈነዱታል። ከነዚህ ጀቶች ጋርም የፓኪስታን ኮማንደሩ ኢምራንም አብሮ መጥተው ነበር። ፓቲም እሱን ካየው በኋላ ቀጥታ እሱን ይከተለዋል። ምክንያቱም ባለፈው ትቶት ነበረ፣ ምሮት ነበር። ግን ዛሬ ገባበት ገብቶ ሊያጠፋው እንደወሰነ በደንብ ያሳያል። አለቃቸውም ቦታው ላይ ሆኖ የሚነግራቸው ድንበር ተሻግራችሁ ማናችሁም ጀቶች እንዳትሄዱ እያለ ማስጠንቀቂያ እየሰጠ ነበር። ኢምራን ደግሞ ወደ ድንበሩ ፍርጠጣውን አድርጓል። ፓቲና ታጅም እሱን ተከትለው እየሄዱ ነበረ። ሲግናሉም ደካማ ስለነበረ ንግግሩ በደንብ አልተሰማቸውም፣ አለቃቸው ምን እያዘዛቸው እንዳለ። ታጅ ይዞት የነበረ ጀት ላይ አብሮት የነበረው ባሺር ነበረ። ሁለተኛው ላይ ደግሞ ፓቲ ነበረ፣ ከኋላው ደግሞ ኡኒ አብሮት ነበር። ልክ እየተከታተሉ እየሄዱ ያለ ሌላ የጠላት ጀቶች ይመጣሉ። ስለዚህ ይህም ማለት አንድ ወጥመድ ነበረ። ታጅና ባሺር ገብተው ነበር ወጥመዱ። ኢምራንም ለፓቲ ይለዋል፣ ዛሬ ጓደኛህማ የሚሆነው ኔና እንደሆነችው ነው አለው። ፓቲም በሚችለው አቅም ተጣጥሮ ታጅ ጋር ለመድረስ ሞከረ። ግን ሚሳኤል እየተከተለው ስለነበረ በመጨረሻም አግኝቶት ጀቱ ብትንትን ይወጣል። ሁለቱም በፓራሹት የተነሳ ህይወታቸው ቢተርፍም ግን እያረፉ የነበረው የጠላት ክልል ፓኪስታን ውስጥ ነበር። ፓቲም ጠላቱን ተከትሎ እያሳደደ ነበር። ሮኪ ግን ተመለስ አለው። ወደዛ እንዲሄድ ፍቃድ አልሰጠውም፣ ምክንያቱም የሟችና የቁስለኛ ቁጥር እንዲቀንስ ብሎ ነው። አሁንም ሮኪ ፓቲ ላይ በጣም ይናደድበታል። ወደ ቤዝ ከተመለሰ በኋላ ፍቃድ ከተከለከልክ አንተ ለምንድን ነው ድንበር ተሻግረ ሄድከው? የእኛ ሁለት አብራሪዎች ይኸው ጠፍተዋል። ይህ ሁሉ ነገር ደግሞ ባልተችለተኝነት የመጣ ነው። ሁል ጊዜ አንተ እልት እያያዛለህ ታጠፋለህ፣ ከዛ ፎርሱ ዋጋ ይከፍላል። ግን አንድ ቀን የዚህን ዋጋ አንተም ራስህ ትከፍላለህ። መክፈልህ አይቀርም አይደል? ለወሰድከው የተሳሳተ እርምጃም አንተ ገና ክስ ፊት ለፊት ትቀርባለህ፣ ህግ ፊት ትቀጣለህ። የባሺር እናትና አባትና የታጅ ሚስቱ ሳቺ በጣም ተጨንቀዋል። ምክንያቱም የት እንዳሉ በምን ሁኔታ እንዳሉ የሚነግራቸውም አንድ ሰው የለም። ግን እነሱ ከተጨነቁት የበለጠ በጣም የተጨነቀው ፓቲ ነበር። ሌላው ቀርቶ ሳቺ እንኳን እሱን ለማናገር ፈቃደኛ አይደለችም። ምክንያቱም በሱ የተነሳ ታጅ ችግር ውስጥ ገባ ስለተባለ ጠልታው ነበር። ከዛም የፎርሱ ጠቅላላ ኃይሎች በተሰበሰቡበት ውሳኔ ይሰማል። ፍርድ ቤት ቆሙ። ለተፈጠረው ነገር በአጠቃላይ ሸምሼር በእርግጥ ኃላፊነቱን አይወስድም። ግን ከዚህ በኋላም የዚህ ኤርፎርስ አባል ወይም አካል አይሆንም። ከዚህኛው
ከኛው ቡድን ትወጣና ሃይድራባድ የሚባል አካባቢ ያለው ላይ የማሰልጠኛ ጣቢያ ሄድ ኢንስትራክተር ሆነ ታገለግላለህ ተብሎ ትራንስፈር አደረጉ። ይሄ ውሳኔ ለፓቲ ህይወትን ከማጣት የሚተናነስ አልነበረም። ምክንያቱም ህይወቱ የሆነው ሁሉ ነገሩን የሰጠለትን ይህንን ግሩፕ ወይንም ይህንኑ የበረራ ክፍል ዛሬ እየተቀማ ነበረ። ሚነልም ለሮኪ ትለዋለች፣ ዛሬ በተወሰነው ውሳኔ ሁላችንም ደስተኛ አይደለንም። ሮኪም መለሰላት፣ እኔ ሁሉ ነገር የማደርገው በእርግጥ ላንቺም ይጠቅማል፣ ግን የተወሰነ ቀን ደስተኛ ሳትሆኚ ባይሽ ምንም ችግር የለም። ግን በሱ የተነሳ ይሄ ፎርስ ፓይለቱን ሲያጣ ለመጀመሪያ ጊዜ አይደል። ከ3 ዓመት በፊት የኛ አንድ ፈጥኖ ደራሽ ኃይል ያስፈልጋቸው ነበረ። ጠላት በላይ ያጠቃቸው ነበር። ኮማንደሮችንም ከገቡበት ቦታ ለማውጣት የኛ ሄሊኮፕተር ዝግጁ ነበረ። ፓቲም ደግሞ በበረራ ጥበቃ እየሰጠው ሄሊኮፕተሩ ወደፊት እየሄደ ነበር። ግን ቦታው ላይ ስኳድሮን ሊደር ኔና ሄሊኮፕተሯን አስነስታ ትደርሳለች። ግን ጭጋጉ ከፍተኛ ስለነበረ በትክክለኛው ወታደሮቹ ኮማንደሮቹ ምን ጋር እንዳሉ ማወቅ አልቻለችም። እንደምንም በግርግርም ኔና ጠላት ይታያታል። የዛኔ የኔ ሄሊኮፕተር ላይ ኢላማ አድርግና እኔ ዞር ስል እነሱን ትመታለህ አለችው። ከዛም ፓቲ ሚሳኤል ወረወረ። ኔናም ከቦታው ዞር አለች። ግን ጠላቶች ቀድመው የወረወሩት ሚሳኤል ነበረ። ያ ሚሳኤልም የኔናን ሄሊኮፕተር መታው። ኔና ጩኸቷን አቀለጠች። እንደዛም ሆኖ ግን ፓቲ ፊት ለፊቷ ሆኖ ሊያተርፋት አልቻለም። ሮኪም ቀጠለ ንግግር። ፓቲ የሚያውቀው የዛን ቀን ነገሩ ከባድ እንደሆነ በደንብ ተረድቶታል። ለዚህ ሚሽን ኔና እንድትሄድ ባይፈቅድላትና ቢከለክላት ኖሮ ዛሬ ኔና በህይወት በነበረች ነበር። እህቴ በህይወት ትኖር ነበር። ማለትም ኔና የሮኪ እህቱ ነበረች። ለዛ ነው በፓቲ ነገር በአጠቃላይ ሁልጊዜ የሚናደደው በዚህ ምክንያት ነው። ንግግሩንም ቀጠለ። ፓቲ ማለት የኛ ቤስት ፓይለት ነው፣ ግን ምርጥ ነው ሲባል ሁልጊዜ ኪሳራም አብሮ ይመጣል። ምክንያቱም ምርጥ የተባሉ ሰዎች የሌላ ሰው ችግር አይታያቸውም። እነሱ ብቃታቸውን ብቻ ወደፊት ለማድረግ ይሮጣሉ። የዚህ ባህሪውንም ዋጋ የዛኔ ኔና ከፍላ ነበረ። ዛሬ ደግሞ ታጅና ባች እየከፈሉ ነው። ፓቲም ይመስለዋል የሮኪ ሰርግ አለ ትእዛዙ ትክክለኛ ነው፣ የእሱ ውሳኔን አከብራለሁ። ከዚህ ከበረራና ከጀቱ ምርቀውን ያህል ለእናንተ ለሁላችሁም ይጠቅማቸዋል። ይህን ከተናገረ በኋላ ወደ ተዘዋወረበት ቦታ ይሄዳል። ሸምሼርም ወደ አካዳሚው ይደርሳል። የተሰጠውም የማስተማር ስራ ስለሆነ ማስተማሩን ይጀምራል። ቢሆንም ግን እዛ ያለበት ነገር ምንም ደስ አላለውም። ምክንያቱም ታጅ፣ ባሽ፣ ሚኒ ሁሉም ቡድኑ በአጠቃላይ እየናፈቀው ነበር። ሆኖ ሸምሼር ሁሉንም ማግኘት ይፈልግ ነበር። ግን እንደዛም ሆኖ ወደ ጀሙ ለመሄድ ወይም ያሉበት ቦታ ለመሄድ በረራ ማግኘት አልቻለም። የዛኔም የበረራ ክፍል ኃላፊውን ሄዶ ያናገራል። ያለው ፕሌን ላይ አንድ ቦታ ይሰጠኝና እኔ ልሂድ ብሎ ለመጠየቅ ቦታው ላይ ሲደርስም ማናጀሩ የሚነል አባት ነበር። ሸምሼርም ይጠይቀዋል፣ ሴት ልጅ ኤርፎርስ ውስጥ አለችን? አባትየው ግን ኧረ በጭራሽ ብሎ ሸመጠጠ። ሸምሼርም ተናገረ፣ ሽሪነገር የሚባለው አካባቢ ኤርፎርስ ውስጥ እኔ አንድ ቡድን አለ እና እዛው የኔ ቡድን ውስጥም ሚነል ራቶል ብትባል ሴት አለች እና ያንተ ልጅህ መስላኝ ነው ባለው ሰዓትም አባትየው ሴት ልጅ ብትኖረኝማ ኤርፎርስ ምን ታደርጋለች? አትገባም ነበር። ሸምሼርም መለሰለት፣ እንደዛ ከሆነማ በጣም የሚያስቆጭ ነገር ነው። ምን አለ ልጅህ በሆነች። ምክንያቱም ቤተሰቦቿማ የራሳቸው ሰው አድርገው አይቆጥሯትም። ግን እንደዛም ሆኖ ከሀገራችን ትልልቅ ፓይለቶች ምርጥ ፓይለቶች መሃል አንዷ ናት። በእርግጥ የአባቷ ፍላጎት የነበረው አግብታ ቤቷንና ልጆቿን ብቻ እንድትይዝ ነበር። ግን እሷ ሞኝ ስለሆነች ህይወቷን በየቀኑ አደጋ ውስጥ ከታለች። ምክንያቱም እንዳንተ አይነት ሰዎች በህይወት መኖር እንዲች በሰላም መተኛ ትችል። አባቷ ባይሆንም ግን እያንዳንዱ ህንዳዊ በሚነል ይኮራል። ብዙ ሰዎች ውትድርና ውስጥ ለሴቶች ቦታ የለም ይላሉ። ለምን እንደሚሉ ግን አይገባኝም። ምክንያቱም የጠላት ጥይት እኮ ወንድና ሴት የሚለውን ለውጡ አይገባው። ለውጡን የምንፈጥረው እኛንን እንጂ። ግን ጥሩ ሆነ የህንድ ሴቶች እንደሚለን አይነት ባለመሆናቸው አሪፍ ነው። ካልሆነ እኛ ወንዶች ቤት እንቀመጥ ነበረ። ይህን ሁሉ ንግግር በሚያደርግ ሰዓት ላይ ምንም ያህል ቢክዱም ቢሸመጥጡም ግን ልጃቸው ስጋቸው ስለሆነች እናትም ከአቅሟ በላይ ሆኖ ታምናለች። ከዛም አባትም ሄዶ ሸምሼርን ያቅፈዋል። ከዛ በመቀጠልም ፓኪስታን ውስጥ ሰርታጅና ባሺርን ለመልቀቅ ፓኪስታኖች ወስነዋል ተባለ። ይሄ ዜና በተሰማ ሰዓት ላይ ሁሉም ደስተኛ ይሆናል። ግን የፓኪስታን እይታው በሚታይ ሰዓት ላይ እስር ቤት ውስጥ አስረዋቸው ቶርች እያደረጓቸው ነበር። አስካንም እየተቀጠቀጡ ያሉበት ክፍል ውስጥ ገብቶ ለማየት ይሞክራል። ተንበርክከዋል፣ እየለመኑ ነው ብሎ ለማየት ነበር ፍላጎቱ። ሆኖም ግን ለሀገራቸው ከፍተኛ ፍቅር ያላቸው ወታደሮች ስለሆኑ እንደዚህ ተቀጥቅጠው ተደብድበውም ደረታቸውን ነፍተው ጠላት ፊት ለፊት ዝቅ አላሉ። ስለ ሀገራቸውን ፍቅር ጮክ ብለው በሚናገሩ ሰዓት ላይ አስካርም ይሄ ነገር እያስቆጣው ሄደ። ፓቲም የድሮ ኤርፖርቱ ቤዝ ይደርሳል። ከሌሎች ጓደኞች ጭምር ሚነልንም ያገኛታል። ሁሉም እየጠበቀ የነበረው ታጅና ባሽ ተመልሰው ይመጣሉ ብሎ ነበር። ከዛም ከፓኪስታን አንድ ሄሊኮፕተር ተልኮ ይደርሳል ቦታው ላይ። እዛ ሄሊኮፕተር ውስጥም ታጅ አልነበረም። የመጣው በሺር ነበረ። በህይወት ሳይሆን ሬሳውን የላኩ። ስለዚህ ፓኪስታኖች ነጻ እናደርገዋለን ያሉት የውሸታቸውን ነበር። እንዲያውም ነጻ ማድረግ ሳይሆን በቶርች ብቻ አሰቃይተው ገለውት ነበር። ሮኪም ደሙ ይፈላል። ምክንያቱም በሺርን ያለ ሀዘኔታ ገለውት ነበረ። ግን ይህን ካየ በኋላ በንዴት ማንኛውም ውሳኔ ከመወሰኑ በፊት ታጅ የት እንዳለ ማወቅ ፈልጎ ነበር። ከዛም ታጅ ታስሮ ይታያል። በእርግጥ በህይወት ነው ያለው፣ ግን ብዙ ቀን በህይወት የሚቆይ አይመስልም። የዛኔ አዝኸርም የሮ ኤጀንቱ ስልክ ይደርሰዋል። እናም ኤጀንቱ የእኛ ፕላን ውጤታማ ሆነዋል አለው። ነገ ማታ ጨለማን ተገን አድርገው የህንድ ኃይሎች ጥቃት ሊያደርሱ ስለሆነ ተዘጋጅ፣ ተጠንቀቅ።
ያ የህንድ ሰላይ የተባለው ኤጀንት ጭራሽ ከአሸባሪዎች ጋር የተገናኘ ሰው ነው። ከዛም በመቀጠል የሚነል እናትና አባት ሚነልን ለማግኘት እንደመጡ ያሳየናል። ቦታው ላይ እናቷን አይታ ሚነል በጣም ደስተኛ ትሆናለች። በጣም በመደናገጥም ውስጧ ጥያቄዎች ይነሳሉ። በድንገት እንዴት ቤተሰቦች መጡ? የዛንም የሚነል አባት ይላታል፣ ሁልጊዜ እኔ ከድሮም ወንድ ልጅ እንዲኖረኝ ፍላጎቴ ነበረ። ምክንያቱም አባቴ ይለኝ የነበረው ወንድ ልጅ ማለት ሀብት ነው፣ ሴት ልጅ ግን ግዴታ ናት። ስለዚህ እኔ እሱ ያለኝን ነገር እየሰማሁኝ ሁልጊዜ ታውሬ ቆየሁኝ። አንቺ ወደ ሰማይ እየበረርሽ ሄድሽ፣ ግን እኔ እንዳትበሪ ሁልጊዜ መሬት ላይ ላስርሽ ሞከርኩ። ግን እኔ ምንም ብጥርም አንቺ ግን በረርሽ። ለዛው ምን ያህል ከፍ ብለሽ በረርሽ። ዛሬ አንቺን ለማየት አንገቴን ቀና አድርጌ ነው ማየት ያለ። ዛሬ የኔ ሴት ልጄ አባቴን አሸንፈዋለች። ምክንያቱም እሱ ስህተት ነበር። እኔ አሁን ለሰዎች በኩራት መናገር እችላለሁ። የኔ ሴት ልጄ የህንድ ኤርፎርስ ውስጥ ስኳድር ሊደር ጀት አብራሪ ሆና ታገለግላለች ብዬ ስናገር በኩራት ነው። እና እንደዚህ ብሎ የመናገሩን መብትና ክብር ትሰጭኛለሽ? ለእኔስ ይቅር ትይኛለሽ? የአባቷን ንግግር ሰምታ ሚነልም እንባዋን መቆጣጠር አልቻለችም። አባቷንም አቅፋ እስከዛሬ ድረስ የነበረ ንዴት በአጠቃላይ ትረሳዋለች፣ ታጠፋዋለች። ከዛም በእነሱ መሀል ያለው ነገር ሁሉ ትክክል ይሆናል። የዛኔ ሚነልም ነገሩ ገብቷት ነበር። ይህ ሁሉ ነገር በፓቲ የተነሳ ሊሆን እንደቻለ ተረድታለች። እናም እሷ ወደሱ ሄዳ አመሰግናለሁ ትለዋለች። በመቀጠልም ሮኪ አንድ ፕላን ያደርጋል። ታጅ የታሰረበት ቦታ ላይ ጥቃት ለመፈጸም ፕሮግራም ያደርጋል። ኮማንዶዎችም በተሰጣቸው ማፕ መሰረት ቦታው ላይ ይደርሳሉ። ከዛ አንድ በአንድ ያለውን ሁኔታ አጣርተው ጥቃት መፈጸም ይጀምራል። የዛኔ አዝሃርም እነሱን ባየ ሰዓት ላይ አንድ ጥያቄ ይፈጠርበታል። ዛሬ ማታ ሊመጡ የነበሩት እንዴት በቀን መጡ? ዋናው ነገር እዚህ ጋር ነው ያለው። ያ ሮ ኤጀንት ወይም የህንድ ሰላይ የነበረው ሁለት ቦታ እየሰለለ ድራማ እየሰራ ነበር። ማለትም ፓኪስታን ውስጥ ላሉት የተሳሳተ ኢንፎርሜሽን እየሰጠ ለህንዶቹ ትክክለኛ ነበር የሚሰጠው። ምክንያቱም የህንዶቹ ፕላን በትክክል እንዲሆን ስለፈለገ ህንዳዊ ስለሆነም። ኮማንዶዎቹም ከፍተኛ ግብግብ ከፈጠሩ በኋላ ታጅን ያተርፉታል። በዛ ግርግር ውስጥ ግን ትንሽ ኮማንዶዎችም ቆስለው ተጎድተው ነበረ። ስለዚህ በመጨረሻ ሚኒ ቦታው ላይ ትደርሳለች። ምክንያቱም እነሱን አትርፋ ይዛ ለመሄድ ሄሊኮፕተር ይዛ ነበር የመጣችው። በዚህ ሁሉ ግብግብ ውስጥ አዝሃር ቆስሎ ነው የወደቀው እንጂ አልሞተም ነበር። ስለዚህ ሱኪ የያዘው ሄሊኮፕተር ላይ ሚሳኤል ኢላማ ያደርጋል። ወርውሮም ካፈነዳው በኋላ ሱኪ ሙሉ ለሙሉ ይቆስላል። በዛ መሃልም የፓኪስታን አየር ኃይል አብራሪ የሆነው ኢምራንም ጥቃቱን መፈጸም ይጀምራል። ፓቲ ቤዝ ላይ ነበረ። ይሄ ሁሉ ነገር ሲሰማ መታገስ አልቻለም። ምክንያቱም ጓደኞቹ ጠቅላላ ችግር ውስጥ ነው ያሉት። ጀቱንም አስነስቶ ሄዶ ጥቃት ለመፈጸም በሚጣደፍ ሰዓት ላይ ሮኪም ፍቃድ ሰጠው። ምክንያቱም ሮኪ የተረዳው እንደዚህ አይነት ሁኔታዎችን በትክክል ሊወጣ የሚችለው ፓቲ እንደሆነ ጠንቅቆ ስለሚያውቅ ነው። ከዛም አልፎ ተርፎ እሱም አብሮት ይሄዳል። እዚህ ጋር ግን ሁሉም ህግ ጥሰው ነበር እየሄዱ ያሉ። ቢሆንም ግን የነበሩበት ሁኔታ ህግን መከተል ሳይሆን ማሸነፉ ብቻ አስፈላጊ የሆነበት ሁኔታ ነበር። ስለዚህ ጀቱም አየር ላይ ይወጣል። በዚህ ጀት ላይ ያሉት የህንድ ኤርፎርስ ቤስት ኦፊሰሮች ሁለቱም አንድ ላይ ነበሩ። ከዛም ያገኙትን ነገር ሁሉ እያፈነዱ ጉዟቸውን ይቀጥላሉ። መጨረሻ ላይ የቀረው ኢምራን ነበረ። ጀቱን ከፓቲ ጀት ጋር ካጋጨ በኋላ ራሱን ኢጀክት አድርጎ ወይም ተወንጭፎ ወጣ። እነሱም አብረው ተወንጭፎ ስለወጡ ሁለቱም ይተርፋሉ። አዝሃርም እዚህ ሁሉንም መደብደብ ጀመረ። ፓቲም ቦታው ላይ ደርስና መልሶ አዝሃርን መቀጥቀጥ ጀመረ። አዝሃር የሚችለውን ያህል አቅም ሞክሮ ፓቲን ለማሸነፍ ጣረ። ግን ፓቲ በህልሙ የሚያየው ገነት የሚለው ቦታ ሊያደርሰው እልህ ይዞት ስለነበረ ቅጥቀጣውን ቀጠለ። ምክንያቱም መግደል ስለነበረ። ከዛም እዛው ከገደለው በኋላ አሸባሪውን ሁሉም አንድ ላይ ተያይዘው ወደ ካምባቸው በሰላም ይመጣሉ። ሁሉም ሰዎች ቦታው ላይ ተሰብስበው ጠቅላላ እየጮሁ እያከበሩ ነበር። ምክንያቱም ሚሽናቸው ስኬታማ ስለሆነ። ሳቺም ታጅ ይመጣል አይመጣም ብላ እያሰበች ይህን ያህል ቀን ስታለቅስ የነበረችው ዛሬ ታጅን ፊት ለፊቷ ስታየው አይኗ ላይ የደስታ እንባ እየፈሰሰ ነበር። ሮኪም ወደ ፓቲ ይመጣና በዚች ዓለም ላይ ቀላሉ ስራ ቢኖር አንድ ሰውን ጥፋተኛ ነህ ማለት ነው። ከባዱ ስራ ግን እውነትን መጋፈጥ ነው። ይሄ ወንድም ሁልጊዜ አንተን ጥፋተኛ ነህ እያለ ሲወቅስህ ቆየ። ግን አንተ እንደ ፋይተር ግዴታን እየተወጣ እየታገልክ ነው የቆየው። እኔ ያንተ ወንጀለኛ ነኝ ይቅር በለኝ አለው። ፓቲም የዛኔ መልስ ሰጠው። አይ አንተ አለቃዬ ነህ፣ በዛ ላይ ደግሞ ኮማንደር ኦፊሰር ነህ። ስለዚህ ምንም ብትለኝ በአንተ ቅሬታ የለኝ ካለው በኋላ ሁለቱም ያላቸውን ቅሬታ ጨርሰው ተቃቀፋሉ። በእርግጥ ፓቲ ኔና ከሞተች በኋላ በሷ ሀዘን ሁልጊዜ እንደሰመጠ ነበር። ከዛ በኋላ ግን ሚነል መጣች። እሷም ደግሞ በድጋሚ ህይወቱን ወደፊት እንዲመራ ተስፋ ሰጠች። እንዲሁም ደስተኛ ሆኖ መኖርንም አስተማረችው። በመጨረሻም ፓቲ እሷን አፈቀራት። እሷም ታፈቅረው ስለነበረ ህዝብ ፊት ለፊት በዚህ በደስታ ሰዓት ላይ ከንፈር ለከንፈር በመሳሳም ፍቅራቸውን ገለጹ። ልክ በዚህ መልኩ ፊልሙም አበቃ። ይህ እንግዲህ በ2024 ጃንዋሪ ወር ላይ ሪፐብሊክ ዴይ በሚያከብሩበት ሰዓት ላይ የተለቀቀ በጣም ምርጥ ፊልም ነበር። ፊልሙ IMDb ላይ ያገኘው ሬት 6.2 ሲሆን ይህም በ2024 ከወጡ ፊልሞች እጅግ በጣም የሚያምረውና ቆንጆ ፊልም ነው። በእርግጥ ግን በገቢ ደረጃ የወረደ ነው። ምክንያቱም ደግሞ ብዙ ጊዜ እንደተናገርኩት የህንድ ማህበረሰቦች ወይም ደግሞ በአጠቃላይ ተመልካቹ ብዙሃኑ ያን ያህል አልወደደውም ፊልም። ምክንያቱም በአየር ኃይል ታሪክ ላይ በጀት ታሪክ ላይ የሚያጠነጥን ስለሆነ ይህን ያህል ተግባብተውት ሊያዩት ስላልቻሉ እነሱ አልወደዱትም። ግን እንደ ፊልም ተመልካች ወይም እንደ ፊልም አሰራር በአጠቃላይ ምንም ነገር የማይወጣለት እጅግ በጣም ያማረና ምርጥ ፊልም ነበረ። ቦክስ ኦፊስ ላይ ያን ያህል ስኬታማ የሆነ ፊልም ባይሆንም ግን ሂት ሆኖ ያለፈ ፊልም ነው። ግን በጣም አስገራሚ የሚያደርገው ኔትፍሊክስ ላይ በታየ ሰዓት ላይ ወይም በኔትፍሊክስ ላይ OTT ፕላትፎርም
ፕላትፎርም ላይ ሲወጣ የተለያዩ ሪከርዶችን ሰብሮ መሄድ የቻለ እጅግ በጣም ድንቅ ፊልም መሆን ችሏል። ቀደም ብሎ ኔትፍሊክስ ላይ ሪከርድ የያዙት የህንድ ፊልሞች የነበሩት ማለት ነው አኒማልና ጀቫን ነበሩ። የእነሱን ሪከርድ ሁሉ አልፎ መሄድ የቻለ እጅግ በጣም ምርጥ ፊልም ሆኖ ነበር። ስለዚህ አሁንም ድረስ እንኳን የሚታይ በጣም ምርጥ ፊልም ነው። ፊልሙንም እንዳያችሁት እርግጠኛ ነኝ። እንደዚህ በትንታኔ ስትሰሙት እንዴት አገኛችሁት? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ላይክ አድርጉ፣ ሼር አድርጉ። እስቲ አግዙኝ፣ በዛ እናድርገው። የተለያየ ቦታ ላይ እንዲደርስ የምትችሉትን አቅም ተጠቀሙ። እኔ አቅራቢያችሁ ቃሲም መካ ነበርኩ። ልክ እንደዚህ የተለያዩ ፊልሞችን በትንታኔ ይዤላችሁ እመጣለሁኝ። ድጋፋችሁ ብቻ አይለኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ